ጤና ይስጥልን። ሳምንቱን በኢንፎ አዲሳችን ጀምሯል። በዚህ ዝግጅት በሳምንቱ የተከናወኑ አበይት ክስተቶችን እንዳስሳለን። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ወደ ቀዳሚው ዘገባ አልፋለሁ። የአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር የከተማይቱ ከንቲባ አዳነች አቤቤ ገለጹ። የከተማይቱ አስተዳደር የወንዞች ዳርቻ ልማት የኮሪደር ልማት ጎን ለጎን ለመስራት ባለፈው ዓመት ከመረከቡ በፊት ባለፉት 5 ዓመታት በውጭ እርዳታና ዜጎች የተከናወነው ስራ 2 ኪሎ ሜትር ብቻ እንደነበርም ከንቲባዋ ይፋ ያደረጉት በዚህ ባሳለፍነው ሳምንት ነበር። አዳነች ይህንን ይፋ ያደረጉት ሰኞ ጥቅምት 3 2018 ዓ.ም በተካሄደው የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤ ላይ ነው። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ የሁሉም አካባቢዎች ህብረተሰብ ተሳትፎ እንደሚያስፈልገው ተናግረዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ወይዘሮ አዳነች ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚፈልግ ተናግረዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅድመ ተከተል ማስያዝ ያስፈልገናል ሲሉ ለከተማይቱ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመላከቱት ከንቲባዋ ለዚህም የሚሆን በጀት የከተማይቱ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁንም አስታውሰዋል። በዚህ ዓመት ኮሪደር ብለን ለኮሪደር አዲስ የምንጀምረው አይኖረንም። ጥናት እናደርጋለን፣ ቤቶችን ገነባለን። በጥናታችን መሰረት ከህዝብ ጋር ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶችን እናደርጋለን ሲሉም ከንቲባዋ ተናግረዋል። በአዲስ አበባ ከተማ በየካቲት 2016 ጀምሮ የተጀመረው የመጀመሪያው የኮሪደር ልማት 48 ኪሎ ሜትር ገደማ የተሽከርካሪ መንገድን የሸፈነ ነበር። በዚሁ ምዕራፍ 96 ኪሎ ሜትር ገደማ የእግረኛ መንገድ በመንገዶች ግራና ቀኝ መሰራቱም እንዲሁም 100 ኪሎ ሜትር ርዝመት ያለው የብስክሌት መንገድ መገንባቱን የአዲስ አበባ ከተማ አስተዳደር በወቅቱ አስታውቆ እንደነበርም የተዘገበው በዚህ ባሳለፍነው ሳምንት ነበር። ለ2 ዓመት የጠቅላይ ሚኒስትር ልዩ ጽህፈት ቤት ኃላፊ ቺፍ ኦፍ ስታፍ ሆነው ያገለገሉት አቶ ሳንዶካን ደበበ የመቋቋሚያ ደንቡ የጸደቀለትን የኢትዮጵያ ኒውክሌር ኃይል ኮሚሽንን በኮሚሽነርነት እንዲመሩ የተሾሙትን በዚህ ባሳለፍነው ሳምንት ነበር። አቶ ሳንዶካን ከፍተኛ የመንግስት ኃላፊነት ሹመት ሲያገኙ በ5 ዓመት ውስጥ ለ4ኛ ጊዜ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ሳንዶካንን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን ያስታወቀው የጠቅላይ ሚኒስትሩ ጽህፈት ቤት ነው። ጽህፈት ቤቱ ይህን ሹመት ይፋ ከማድረጉ አስቀድሞ ባሰራጨው መረጃም የሚኒስቴሮች ምክር ቤት ባደረገው መደበኛ ስብሰባ አዲሱን የኮሚሽን መስሪያ ቤት ደንብ ማጽደቁን አስታውቆ ነበር። ኮሚሽኑ ኢትዮጵያ የኒውክሌር ቴክኖሎጂን ከዓለም አቀፍ ማዕቀፎች በተጣጣመ መልኩ ለሰላማዊ መንገድ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት የተጣለበት ነው። አቶ ሳንዶካን ይህንን መስሪያ ቤት እንዲመሩ ከመሾማቸው አስቀድሞ በተለያዩ የመንግስት ተቋማት ላለፉት 14 ዓመታት ሰርተዋል። በትግራይ ክልል ለ2 ጊዜያት የመሬት መንቀጥቀጥ መከሰቱን የአሜሪካ የጂኦሎጂካል ሰርቬይ መስሪያ ቤት ገልጿል። የደረሰው ርዕደ መሬት በሪክተር ስኬል 5.3 መለካቱን የገለጸው መስሪያ ቤቱ ከ17 ደቂቃ በኋላ የተከሰተው በሪክተር ስኬል 5.6 መድረሱንም አስታውቋል። ከነዚህ ክስተቶች 4 ሰዓት አስቀድሞ በሪክተር ስኬል 4.2 የተለካ ሌላ የመሬት መንቀጥቀጥ ከመቀሌ ከተማ በስተሰሜን ምስራቅ አቅጣጫ 47 ኪሎ ሜትር ርቀት ቦታ ላይ መድረሱን መስሪያ ቤቱ ዘግቧል። ከደረሱት ርዕደ መሬቶች የመጀመሪያ የተመዘገበው ከመቀሌ ከተማ 58 ኪሎ ሜትር ርቀት ላይ ባለ ቦታ ላይ መሆኑንም ከተቋሙ የተገኘው መረጃ ያመለክታል። ሁለተኛው የመሬት መንቀጥቀጥ የተከሰተው ከውቅሮ ከተማ 32 ኪሎ ሜትር በሚርቅ ቦታ ላይ እንደሆነ በዓለም አቀፍ ደረጃ የሚከሰቱ ርዕደ መሬቶችን የሚመዘግበው ቮልካኖ ዲስከቨሪ በድረገጹ ላይ አስፍሯል። ርዕደ መሬቱ ያስከተለው ንዝረት በሻጉባይ፣ በውቅሮ፣ ዶሎ፣ በዕዳጋ ሐሙስና በአዲግራት ከተሞች እንደተሰማ ድረገጹ ጠቁሟል። የመሬት መንቀጥቀጥ ንዝረት ክስተቱ በተፈጠረበት 92 ኪሎ ሜትር ርቀት ላይ በምትገኘው የአረርቲ ከተማ ጭምር እንደደረሰ ቮልካኖ ዲስከቨሪ ገልጿል። በትግራይ ክልል ርዕደ መሬት ሲያጋጥም ካለፈው የካቲት ወር በኋላ ያሁኑ የመጀመሪያው ነው። ባለፈው ዓመት የካቲት ወር መጨረሻ ገደማ ከአዲግራት ከተማ 46 ኪሎ ሜትር በስተ ምስራቅ ርቀት ላይ በሚገኝ አካባቢ የመሬት
የመሬት መንቀጥቀጥ ተከስቶ እንደነበርም ይታወሳል። እኩለ ሌሊት አቅራቢያ የተከሰተው ይህ ርዕደ መሬት በሬክተር ስኬል 5.2 የተለካ እንደነበርም የተዘገበው በዚህ ባሳለፍነው ሳምንት ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በአማራ፣ በኦሮሚያ፣ በቤኒሻንጉል ጉሙዝና በጋምቤላ ክልሎች ባሉ መንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዝርፊያዎችና ውድመቶች የሰዎች ከቦታ ቦታ የመዘዋወር የነጻነት መብት አደጋ ላይ መውደቁን ያስታወቀው በዚህ ባሳለፍነው ሳምንት ነበር። በእነዚህ ክልሎች በሚጣሉ ኬላዎች፣ የመንገድ መዝጋት እርምጃዎች፣ የሰዓት እላፊ የእንቅስቃሴ ገደቦችና በመንገዶች ላይ በሚፈጸሙ ወንጀሎች የሚደርሱ የሰብአዊ መብት ጥሰቶች አሳሳቢ ሆኖ እንዳገኘውም ኢሰመኮ ገልጿል። ኮሚሽኑ ይህን የገለጸው በግጭት አውድ ውስጥና ከግጭት አውድ ውጪ ባሉ አካባቢዎች ያደረገውን የሰብአዊ መብት ክትትልና ምርመራ ግኝት በተመለከተ ባወጣው መግለጫ ነው። ኢሰመኮ ክትትልና ምርመራውን ያከናወነው ከሚያዝያ 2017 ዓ.ም እስከ መስከረም 2018 ዓ.ም ባሉት ጊዜያት መሆኑንም አስታውቋል። በአራት ክልሎች በተደረገው በዚህ ክትትልና ምርመራ በየአካባቢው የሚገኙ ነዋሪዎችን፣ የአይን ምስክሮችን፣ የተጎጂ ቤተሰቦችን እንዲሁም የሚመለከታቸውን የመንግስት አካላትን በማነጋገር መረጃና ማስረጃዎችን ማሰባሰቡንም ኮሚሽኑ አመላክቷል። ይህንን መሰረት በማድረግም ኮሚሽኑ የመዘዋወር መብት አፈጻጸምን የሚሸረሽሩ ናቸው ያላቸውን አሳሳቢ የሰብአዊ መብት ጥሰቶችን በመግለጫው ዘርዝሯል። በኦሮሚያ፣ በአማራ፣ በጋምቤላና በቤኒሻንጉል ጉሙዝ ክልሎች በሚጣሉ የሰዓት እላፊ የእንቅስቃሴ ገደቦች፣ በየአካባቢው በሚንቀሳቀሱ የታጠቁ ኃይሎችና በመንግስት የጸጥታ ኃይሎች በመንገዶች ላይ የሚጣሉ ኬላዎች፣ የመንገድ መዝጋት ትዕዛዞች የሰዎች ከቦታ ቦታ የመዘዋወር ነጻነት መብት አደጋ ላይ መውደቁን ኢሰመኮ በመግለጫው ላይ አስፍሯል። በእነዚሁ ክልሎች ባሉ በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች በዜጎች በነጻነት የመዘዋወር መብት ላይ ተመሳሳይ አደጋ መፍጠራቸውን ኮሚሽኑ አስገንዝቧል። እርምጃዎቹና ጥቃቶቹ ከመዘዋወር ነጻነት መብቶች ባሻገር በህይወት የመኖር የአካልና የንብረት ደህንነት መብቶች ላይ ጥሰቶችን ማስከተላቸውን ማረጋገጡን ብሔራዊው የሰብአዊ መብት ተሟጋቾች ተቋም በመግለጫው አስታውቋል። በእነዚህ ድርጊቶች ተጎጂ በሆኑ ሰዎች ላይ በቀጥታ የሚደርሱ የሰብአዊ መብት ጥሰቶች በተጨማሪ በቤተሰብ ላይ የሚደርሰውን ዘርፈ ብዙ ጉዳት፣ የስነ ልቦና ጫና እንዲሁም በአጠቃላይ ማህበረሰብ በህግ ስርዓት ላይ ያለውን እምነት የመሸርሸር አደጋ ኢሰመኮ አሳሳቢ ሆኖ አግኝቼዋለሁ ሲልም በመግለጫው ላይ መግለጹም የተዘገበው በዚህ ባሳለፍነው ሳምንት ነበር። በኢትዮጵያ ጉዳይ ላይ በመምከር ለችግሮች ዘላቂ መፍትሄ ለመሻት የሁላችንም ጥረት፣ ትብብርና ተሳትፎ ያስፈልጋል አሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ። ኮሚሽኑ በሆሳና ከተማ የሴቶች የወጣቶችና የአካል ጉዳተኞች ሚናና አስተዋጽኦ ለውጤታማ ሀገራዊ ምክክር በኢትዮጵያ በሚል መሪ ሀሳብ የግንዛቤ ማስጨበጫ የውይይት መድረክ እያካሄደ ይገኛል። ፕሮፌሰር መስፍን አርአያ በመድረኩ ላይ ባደረጉት ንግግር በሀገራዊ ጉዳይ ላይ መምከር ለኢትዮጵያና ለሕዝቦቿ የወደፊት እጣ ፈንታ ወሳኝ መሆኑን ተናግረዋል። በታሪክ ለመጀመሪያ ጊዜ የሚካሄደው ሀገራዊ ምክክር መልካም አጋጣሚ መሆኑንም ገልጸው ይህንን እድል መጠቀምም ከሁሉም የሚጠበቅ መሆኑንም አንስተዋል። በሂደቱ በተለይ የሴቶች ወጣቶችና አካል ጉዳተኞች ተሳትፎ ወሳኝ በመሆኑ ለስኬታማነት መሰል የውይይት መድረኮች በተለያዩ አካባቢዎች እየተካሄዱ መሆኑንም ገልጸዋል። ሀገራዊ ችግሮችን በምክክር ለመፍታት በሚደረገው ጥረት የሁሉም ተሳትፎ ወሳኝ መሆኑን ጠቅሰው ለተግባራዊነቱ በጋራ መስራት አለብን ሲሉም አስገንዝበዋል። በኢትዮጵያ ጉዳይ ላይ በመምከር ለችግሮች ዘላቂ መፍትሄ ለመሻት የሁላችንም ጥረት፣ ትብብርና ተሳትፎ ያስፈልጋል ማለታቸውም ነው የተዘገበው። በመድረኩ ላይ ከሴቶች፣ ወጣቶች፣ አካል ጉዳተኞች በተጨማሪ የፖለቲካ ፓርቲ ምክር ቤት ተወካዮች፣ የሃይማኖት አባቶችና የሲቪክ ማህበራት ተወካዮች ተገኝተዋል። የትግራይ ኃይል አባላት ያካሄዱት የመኪና መንገድ መዝጋት ያካተተ ሰልፍ ተከትሎ የክልሉ ጊዜያዊ አስተዳደር የሰራዊት አባላት ተጠቃሚነትን የሚያረጋግጥ ደንብ ማጽደቁን አስታውቋል። እሁድ ጥቅምት 3 2018 ዓ.ም የጀመረው የትግራይ ኃይል ሰልፍና ተቃውሞ ቀጥሎ በእንደ ስላሴ፣ ሽረ፣ አክሱም፣ አድዋና ተንቤን እንዲሁም ሌሎች አካባቢዎችን ወደ መቀሌ የሚያስገባ መንገድ ተዘግቶ ውሏል። ይህንን ተከትሎም ጥቅምት 7 2018 ዓ.ም የጽሑፍ መግለጫ ያወጣው የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ካቢኔ ጥቅምት 5 2018 ዓ.ም ያወጣው የትግራይ የጸጥታ
ኃይሎች ተጠቃሚነት የሚያረጋግጥ ረቂቅ ደንብ መጽደቁንም አመላክቷል። ካቢኔው በአስቸኳይ ስብሰባው የትግራይ ጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ደንብ በዝርዝር ተወያይቶ ተግባራዊ እንዲሆን በሙሉ ድምፅ አጽድቋል። የጸደቀው ደንብ መሰረታዊ ፍላጎቶች፣ የሕክምና አገልግሎቶች፣ የቤት መስሪያ መሬት፣ በመንግስትና መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርት፣ ስልጠናና ሌሎች ጥቅማ ጥቅሞችን ያካተተ ነው ብሏል የፕሬዝዳንቱ ጽህፈት ቤት። የጸደቀው የትግራይ ጸጥታ ኃይሎች ተጠቃሚነት ደንብ ለረጅም ጊዜ ጥናት የተደረገበት ከጸጥታ አመራሮች ጋር ውይይት ሲካሄድበት የቆየ እንደሆነም አስታውቋል። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ከቻይና ፒፕልስ ባንክ ገዢ ፓን ኮንሽጌንግ ጋር ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን ተወያይተዋል። በውይይታቸው የኢትዮ ቻይና የፋይናንስ ትብብር በሚጠናከርበት ሁኔታ ላይ የመከሩ ሲሆን የድንበር ተሻጋሪ የንግድ ግንኙነት በሚጠናከርበትና የዕዳ ሽግሽግ ላይ ትኩረት ያደረገ ውይይት አካሂደዋል። የሁለቱ ሀገራት ማዕከላዊ ባንኮችና የገንዘብ ተቋማት ንግድና ኢንቨስትመንት ፍሰትን እንዲያሳድጉ ለማስቻል ትብብራቸውን ማጠናከር እንዳለባቸውም ተናግረዋል። ዶክተር ኢዮብ ተካልኝ የፋይናንስ ዘርፉን ጨምሮ ኢትዮጵያ ከቻይና ጋር ያላትን ስትራቴጂካዊ አጋርነት አጠናክራ ለማስቀጠል ያላትን ቁርጠኝነት ገልጸዋል። አጋርነቱ እየተከናወነ ከሚገኘው የኢኮኖሚ ሪፎርም ጋር በተናበበ መልኩ የሚከናወን መሆኑንም ተናግረዋል። የሀገራቱን ዘላቂነት ያለው የጋራ ኢኮኖሚያዊ ተጠቃሚነት ለማስቀጠል የሚያስችል የቴክኒክ ውይይትና ትብብር እንደሚቀጥልም ሁለቱ ወገኖች ተስማምተዋል። ባለፈው ሳምንት ዓለማችን ካስተናገደቻቸው ክስተቶች መካከል ደግሞ የመረጥናቸውን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ቀዳሚ ወዳደረግነው ዘገባ አልፋለሁ። በ80 ዓመታቸው ከዚህ ዓለም በሞት የተለዩት የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ከዚህ ዓለም በሞት የተለዩት በዚህ ባሳለፍነው ሳምንት ነበር። የራይላ ኦዲንጋ ስርዓተ ቀብርም ተፈጽሟል። ለራይላ ኦዲንጋ አስክሬን ሽኝት ፕሬዝዳንት ታዬ አጽቀሥላሴን ጨምሮ በርካታ መሪዎችና ዲፕሎማቶች በተገኙበት የክብር ሽኝት ተደርጓል። በሺዎች የሚቆጠሩ ኬንያውያንም በስቴዲየሙ ተገኝተው ለቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ያላቸውን ክብርና አድናቆት በማሳየት በህልፈታቸው የተሰማቸውን ሀዘን ገልጸዋል። ወዳጅ ዘመዶቻቸው እንዲሁም በርካታ ኬንያውያን የራይላ ኦዲንጋን ምስል የያዘ ቲሸርት በመልበስ የኬንያን ሰንደቅ ዓላማ ይዘው አደባባይ ወጥተዋል። የአስክሬን የክብር ሽኝት ከተከናወነ በኋላ ስርዓተ ቀብራቸው መፈጸሙንም ቢቢሲ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ቴል አቪቭ ተገኝተው የነበረው በዚህ ባሳለፍነው ሳምንት ነበር። ፕሬዝዳንቱ ቤን ጉሪዮን አውሮፕላን ማረፊያ ሲደርሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ቀዳማዊ እመቤት ሳራ ኔታንያሁ፣ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም የፕሬዝዳንት ትራምፕ ልጅ ኢቫንካ ትራምፕ አቀባበል አድርገውላቸዋል። ፕሬዝዳንት ትራምፕ ጋዛን የመጎብኘት ሀሳብ ይኖራቸው እንደሆነ ተጠይቀው ያንን ባደርግ ክብር ይሰማኛል፣ ሳልጎበኘውም እንዲሁ በደንብ አውቀዋለሁ፣ ምድሩን ብረግጥ ደስ ባለኝ ነበር ብለዋል። ቀጥለውም በሚቀጥሉት 10 ዓመታት ታላቅ ተአምር ይፈጠራል፣ በእጅጉ ፈጥነህ የምትሄድ ከሆነ ነገሮች ልክ አይሆኑም፣ በተገቢው ፍጥነት ነው መሄድ ያለብህ ሲሉም አክለዋል። በሌላ በኩል ሐማስ እስራኤላውያን ታጋቾችን መልቀቅ የጀመረው በዚህ ባሳለፍነው ሳምንት ነበር። ታጋቾቹ የተለቀቁት እስራኤልና ሐማስ በመጀመሪያው ዙር የጋዛ የሰላም እቅድ ላይ ስምምነት ላይ መድረሳቸውን ተከትሎ ነው። በዚህም መሰረት ሐማስ እስካሁን በህይወት ያሉና የሚለቀቁ እስራኤላውያን ታጋቾችን ስም ዝርዝር ይፋ አድርጓል። አሁን ላይም የመጀመሪያዎቹ 7 ታጋቾች መለቀቃቸውን የእስራኤል መከላከያ ሰራዊት ማረጋገጡንም ተዘግቧል። ቀሪዎቹን እስራኤላውያን ታጋቾች ለመረከብ የዓለም አቀፉ ቀይ መስቀል ማህበር በደቡብ ጋዛ እንደሚገኝ ተመላክቷል። በምላሹም እስራኤል ፍልስጤማውያን እስረኞችን ለመልቀቅ ዝግጅቷን ማጠናቀቋ ነው የተገለጸው። ለዛሬ ጥቅምት 8 2018 ዓመተ ምህረት ሳምንቱን በኢንፎ አዲስ ያዘጋጀንላቸው ዘገባዎች እስካሁኖቹን ይመስሉ ነበረ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ።